አማራን ይሄን ያክል የምትወደው ከሆነ ኦሮሞ ጠላት ሆኖ እንዲነሳበት ትግራዋይ ጠላት ሆኖ ለፋኖ እንዲነሳበት አታድርግ። ገብተህ እስቲ አንተ አግዘው ፋኖን። አማራን ወዳለው አማራ ሆይ ስማ፣ አማራ ሆይ እንዲሆን አትበል። እዚህ አንተ ከዚህ በኋላ የሚፈራ ትግራዋይ የለም። በጉራጌ ማሊያ፣ በአማራ ማሊያ፣ በኦሮሞ ማሊያ አንተ ህፃን ልጅ ይታረድ የምትል እኮ ነህ አንተ ቀሌታም። አገር ጥሎ የከዳኝ ትግራዋይ የለም። ከስዩም መስፍን አንስተህ እስከ 16 ዓመት እስከ 9 ዓመት ህፃን ልጅ ገብረናል ለማንነታችን ማለት ነው። ገባህ? ብቻችንን ከሰባት ሀገር ጋር ገጥመን ሰባት ሀገር ድሮን የለ እግረኛ የለ ሚሊሻ የለ ገበሬ የለ ማንኪያ የለ ጭልፋ የለ ይዛችሁ ዘምታችሁ አሳይተናችኋል። ክንዳችንን ዋጋም ብንከፍልበትን ግን አሳይተናችኋል። ብቻችንን የማንንም በኤርትራ አልታዘልን፣ በአማራ አልታዘልን፣ በኦሮሞ አልታዘልን አሳይተናችኋል። ባንዳ ሳንሆን ከማንም ሀገር ጋር ሳንጠጋ ማለት ነው። ሀገር ፈርጥጦ የሄደ ትግራዋይ የለም። ዋጋ ይከፍላል። አላየሃቸውም? ዓለምን ማስተዳደር የሚችሉ እነ ስዩም መስፍን ግንባራቸው ተመተው ለትግራዋይ ነው። ትውልድን ለማዳን ነው። ገባክ? እንቆራለን፣ አናፍርባቸውም። ተጋሩ ሀገር ሊሆኑ ከኢሳያስ ጋር አንተ ኢሳያስን ለህግ ለማቅረብ ነው ትግራዋይ የሚሰራው። አብይን ዛሬ አብይና ጌታቸው ረዳኩ ስለተጨባበጡ የተደረገበትን ነገር ትግራዋይ ረሳ ብላችሁ የምታወሩ እኮ ናችሁ። እኛ እናንተን አይደለንም በነገራችን